ክርስቶስ ብቻ። በታላቁ የተሐድሶ ዘመን የጳጳሳቱ መካከለኝነት በክርስቶስ ተተካ። እውነተኛው ሊቀ ካህንና ብቸኛው መካከለኛ ክርስቶስ መሆኑ ተረጋገጠ። ከእርሱ በቀር ወደ አብ የሚያቀርብ ሌላ እንደሌለ ሞግቶ በሚያሸንፍ ድምፅ ታወጀ። ዛሬ መካከለኛውን ስፍራ ለመያዝ የሚታገሉ ብዙ ናቸው። የድነት አማራጮች ተደርገው የሚቀርቡና የሚሰበኩ ነገሮች ብቅ እያሉ ነው። ባህላዊ እምነቶች፣ ምትሃታዊ ልምምዶችን ጭምር ወደ እግዚአብሔር ለመድረስ እንደ አማራጭ እየቀረቡ ነው። ምንም አይነት የረቀቁ ሰዋዊ እውቀቶችና ችሎታዎች ቢበዙም ወደ አብ የሚያደርሰው መንገድ አንድ ብቻ ነው። የሰው ልጅ ኃጢአት ለማስተሰረይ የሚችል መስዋዕት ያቀረበው ብቸኛው ሊቀ ካህን ክርስቶስ ብቻ ነው። ምንም አይነት አማራጭ የለም። በእርሱ በኩል ካልሆነ በቀር መዳን አይቻልም። ይህ እውነት በቃልና በተግባር የተረጋገጠ ነው። በሰው እና በእግዚአብሔር መካከል ያለው መካከለኛ ክርስቶስ ኢየሱስ ነው። እርሱ ሰው የሆነ አምላክ ሁለቱን በአንድ ሙላት ያገናኘ ነው። ስለ ሰው መስዋዕት አቅርቦ ስለ አምላክ መስዋዕት ተቀባይ እርሱ ነው። በእግዚአብሔርና በሰው መካከል በኃጢአት የተበላሸውን ግንኙነት መልሶ እውነተኛ እርቅን በሞትና ትንሣኤው መመስረት የቻለ እርሱ ብቻ ነው። እርሱ ከመላእክት ዋነኛውና ትልቁ ወይም ከሰማዕታት ጻድቁን ከተመረጡ ቅዱሳን መካከል አንዱ አይደለም። ኢየሱስ ክርስቶስ የክብር ጌታ ነው። ሰውን በማወቅ የወከለ ሳይሆን በመሆን ይዞ የቀረበ ነው። ከእርሱ በቀር ሰውን ወደ አምላክ ሊያቀርብ የሚችል ማንም የለም። የመዳን ተስፋን ለሰው የሰጠው ከሰው ውጭ ሆኖ ባለው ርኅራኄና ፍቅር ብቻ ሳይሆን ሰው በመሆን መከራውን ተከፍሎ መርገሙን ወስዶ ፍርዱን ተቀብሎ ነው። እርሱ ያለው ጊዜያዊ ውክልናና ሹመት ሳይሆን ዘላለማዊ ክህነት ነው። ሞት በጊዜ የማይገድበው የሰው ልጅ የመዳን ተስፋ ክርስቶስ ኢየሱስ ብቻ ነው። ኢየሱስ ክርስቶስ ግብረ ገባዊ ተምሳሌት የሰውነትን ችሎታና አቅም አሟጦ የተጠቀመ የትልቅነት መነቃቂያና መበረታቻ ብቻ አይደለም። ይልቁንም የሰውን ስፍራ ወስዶ በመሞት ነፃ አውጥቶ ወደ ልጅነት ክብር የሚያደርስ መዳኛ መስዋዕት ነው። መዳን በእርሱ እንጂ በሌላ በማንም የለም። እርሱ ለማዳን ተጨማሪ ግብርና መስዋዕት አይፈልግም። ኢየሱስ ክርስቶስ ብቻውን ያድናል። የትኛውም ባህላዊ እምነት፣ ምትሃታዊ ኃይል አያድንም። ከክርስቶስ ውጪ ያሉ የትኞቹም ሃይማኖታዊ ልምምዶች አያድኑም። መላእክት፣ ነቢያት፣ ሰማዕታት ወይም ጻድቃን አያድኑም። ገንዘብ፣ ዕውቀት፣ ጉልበት፣ ብልጠት ወይም የቴክኖሎጂ ምጥቀት አያድንም። ከሰማይ በላይም ሆነ በታች ከምድር በታችም ሆነ በላይ ከክርስቶስ ውጪ ማዳን የሚችል ማንም ምንም የለም። ከዘላለም ሞትና ፍርድ የሚያድነው ኢየሱስ ክርስቶስ ብቻ ነው። ዛሬም ክርስቶስ ብቻ። አሜን።